ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ሸብቦ የያዘን የልማድ እስረኝነት ወደፊት እንዳንሻገር ስለሚያደርገን ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። ለምን ያላችሁ እንደሆነ ኢትዮጵያ ረጅም ዘመን ያላት ሀገር ናት። የዛሬ 4-5 ዓመት ኢትዮጵያ አትፈርስም ብዬ በመናገርበት ሰዓት ብዙ እምነት የለም። አሁን ብዙ ጥርጣሬ ያለ አይመስለኝም። ኢትዮጵያ አትፈርስም። ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል። ማድረግ የሚችል ግን የለም። ከዛ አልፋለች። ለምን? ስረ ሰደድ ቤተ ሰፊ ሀገር ስለሆነች። ሀገር በቀል እሳቤዎች ቅድም እንዳነሳሁት በአፍሪካ ውስጥ ብቸኛው በጽሁፍ ቋንቋ ለመግባባት የሚያስችል ፊደል ካላንደር ያላት ሀገር፣ በራሷ አውድ ለመመላለስ የሚያስችል በጣም ብዙ ፈጠራዎች ያላት ሀገር ናት። የዳበረ ባህል ያላት ናት። ተናበን ተሰናስለን ተማምረን በጋራ ቆመን መናናቅን፣ እብሪትን፣ ማናህለኝነትን አስቀርተን ብንሰራ ልናመጣ የምንችለው ውጤት ትልቅ ነው። ለዚህ ዋናው ነገር መልካምነትና በጎ ህሊና ነው።